ቅዱሳንን የምናስብበትና የምናከብርበት ምክንያት መጽሐፍ ቅዱስ እንዲህ ይላል። የጻድቅ መታሰቢያ ለበረከት እንደሆነ፣ ኃጢአተኞችን ክፋት እንደሚገላቸውና ጻድቃንንም የሚጠሉ እንደሚጸጸቱ ይነግረናል። በተጨማሪም ጻድቅን ስንቀበልና ስናከብር እንዲሁ ያለምንም ዋጋ አይደለም፣ ክርስቶስ የገባልን ቃል ስላለን ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ እንደሚወስድ፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ እንደሚወስድ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ቅዱሱ መጽሐፍ እንዲህ ይላል፣ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በቅዱሳንም የማስታረቅ ቃል እንዳኖረ ይነግረናል። በተጨማሪም እግዚአብሔር በቅዱሳን እንደሚማልድ፣ ቅዱሳንም ስለ ክርስቶስ መልእክተኞች እንደሆኑ መጽሐፍ ቅዱስ በሚገባ ያስቀምጠዋል። ቅዱሳን ጻድቅ ናቸው። ማን አጸደቃቸው ቢባል እግዚአብሔር። እንዴት ጸደቁ ቢሉ ደግሞ ቅዱስ ጳውሎስን ስለመሰሉ ነው። ቅዱስ ጳውሎስ መንፈስ ቅዱስ መርቶት ክርስቶስን መምሰል ባትችሉ እንኳን እኔን ምሰሉ ባለው አማናዊ ቃል መሰረት ቅዱሳን ቅዱስ ጳውሎስን መስለው እግዚአብሔርም አጸደቃቸው። እግዚአብሔር ያጸደቃቸውን ማክበርና የእነሱን መንገድ መከተል ያጸድቃል እንጂ አያስኮንንም። ሌላ ማወቅ ያለብን ነገር ቤተክርስቲያናችንን በጻድቅና በሰማዕት ስም የምንሰይመው እንዲሁ ደስ ስላለን አይደለም። ይህም የእግዚአብሔር ቃል ስለሚያዘን ነው። ትንቢተ ኢሳይያስ ላይ እግዚአብሔር እንዲህ ይላል፣ ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ስለሚል በእግዚአብሔር ቅጥር ውስጥ ማለትም ቤተክርስቲያናችን ለእነሱ መታሰቢያ ይሆን ዘንድ በስማቸው እየሰየመች የእግዚአብሔርን ቤት ታሰራለች። በእግዚአብሔር ቃል ላይ የተመሰረተችና ቃሉን የምትፈጽም ቤተክርስቲያን የሰጠን አምላክ የተመሰገነ ነው። ወስብሐት ለእግዚአብሔር።